መንግስት በግዳጅና በማስፈራራት የምርጫ ካርድ ውሰዱ እያለ ዜጎችን እያስቸገረ መሆኑ ተሰማ። በምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394/2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ በመሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላ ሀገሪቱ ግለሰቦችን በማስገደድ በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያስገደዱ መሆኑ ከዜጎች የሚደርሱ መረጃዎች ያሳያሉ። ለምሳሌ ይርጋለም ከተማ ውስጥ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት ክፍል እንደገቡ በእግድ ደብተራቸውን አስቀምጠው እንዲወጡና ከተማ ሄደው የምርጫ ካርድ ከወሰዱ በኋላ ወደ ትምህርት ገበታቸው እንዲመለሱም ተደርጓል። በደቡብ ምዕራብ ኮንታ ዞን ኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም ተብለው ተባረዋል። ካርድ ያላወጣ መምህር ደግሞ ደሞዝ እንደሚታገድ ተነግሮታል። በአዲስ አበባ በተመሳሳይ ቤት በወረዳ አሳወቅ እየተንኳኳ የምርጫ ካርድ ውሰዱ፣ ካልሆነ ወደፊት ጉዳይ ኑሮብህ ብትመጣ አንሰማም የሚል ማስፈራሪያ እንደሚደርሳቸውም ተናግረዋል። በመሃል ሜዳ ከተማ የምርጫ ካርድ ካልወሰዱ ውሃ መቅዳት አትችሉም ተብለው ህዝቡ ተሰልፎ ካርድ እያወጣ መሆኑ ደርሶናል። ባህር ዳር ከተማ ደግሞ ራቅ ካሉ የገጠር ወረዳ መጥተው ወደ ተለያዩ ቦታዎች ለስራ ጉዳይ የሚጓዙ ሰዎች በምርጫ ወቅት እንደማይመለሱ እየታወቀ አስገድደው የምርጫ ካርድ እያስወጧቸው መሆኑም ተሰምቷል። የትግራይ ክልል የመጀመሪያ ዙር የምክክር ሂደት መካሄድ ጀመረም። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ባለድርሻ አካላት አጀንዳ ለማሰባሰብ ያዘጋጀ የመጀመሪያ ዙር መድረክ በአዲስ አበባ እያካሄደ ነው። በዚህም መድረክ አጀንዳዎችን ከማሰባሰብ ባሻገር ለዋናው ሀገራዊ ምክክር ሂደት ተሳታፊዎችን የመለየት ሂደትም ይከናወናል ተብሏል። የኢትዮጵያ መሰረታዊ ችግሮችን በዘላቂነት ለመፍታት አልሞ እየተካሄደ ያለው ሀገራዊ ምክክር ኮሚሽን ለሀገር ሰላምና ለወደፊት አብሮነት አስፈላጊ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ መግባባትን ለመፍጠር በ11 ክልሎችና በ2 ከተማ አስተዳደሮች እንዲሁም ከዲያስፖራው ማህበረሰብ ጋር ምክክር ሲያከናውን ቆይቷል ያሉት ዋና ኮሚሽነሩ ሀገራዊ ምክክር ያለ ትግራይ ተሳትፎ ግቡን አይመታም፣ በመሆኑም አጀንዳ የማሰባሰብ ምክክር ከትግራይ ተወካዮች ጋር ማድረግ አስፈላጊ ነው ሲሉም ዋና ኮሚሽነር መስፍን አርአያ ተናግረዋል። ኮሚሽኑ የክልሉ ምክክር በመቀለ ለማካሄድ ከጊዜያዊ አስተዳደሩ እንዲሁም ከሚመለከታቸው አካል ጋር ተደጋጋሚ ውይይቶችን ሲያካሄድ መቆየቱን የገለጹት ዋና ኮሚሽነር መስፍን አርአያ በክልሉ ለማካሄድ አስቻይ ሁኔታ እስኪፈጠር ምክክሩ በአዲስ አበባ ለማካሄድ መወሰናቸውም ተናግረዋል። ዛሬን ጨምሮ እስከ መጋቢት 25 2018 ዓ.ም በአዲስ አበባ የሚከናወነው የትግራይ ክልል የምክክር ሂደት ከተለያዩ አካላት ላይ የተወጣጡ 400 ተሳታፊዎች እየተሳተፉ እንደሚገኙም ተመላክቷል። ዘገባው የኤንቢሲ ኢትዮጵያ ነው። የተወደዳችሁ እስከ